ሰዎች ነው። ዝም ብሎ አይቶ ለሚወጣ ሰው አይሆንም፣ አሳልፈው ማለት ነው። ኳስን መረዳት የማትፈልግ ከሆነ እናም ስለማታው ታክቲክ ትንሽ ልባላችሁ። የማታው ከረፍት በፊትና ከረፍት በኋላ ከረፍት በፊት አርሰናል ነበር የበለጠው፣ ከረፍት በኋላ ሊቨርፑል በለጠ። በምን ምክንያት በለጠ? እናም የዘንድሮ የፕሪሚየር ሊግ ጨዋታ በቃ እንደዚህ ሆነው ከረፍት በፊት አንዱ ይበልጣን፣ ከረፍት በኋላ አንዱ ይበልጣን። በቃ ብዙ ጨዋታ አይቻለሁኝ። በቃ አስተውሎ የሚያየ ሰው እንደዛ መሆኑን ያውቃል። እናም በመጀመሪያው አጋማሽ አርሰናል ነበር የበለጠው። አርሰናል ለምን በለጠ? ሊቨርፑል ከራሳቸው ክልል ነበር የሚከላከሉት አንደኛ፣ ሁለተኛ ፕረስ አያደርጉም ነበር። እዛው ጠብቀው ካውንተር ለመምጣት ነበር ሲሞክሩ የነበረው ማለት ነው። እናም ያን ነገር አልተሳካለቸውም። አርሰናል በመጀመሪያው አጋማሽ ምርጥ ነበር፣ በቡካዮ ሳካ ድሪብል አድራጊነት ተጨምሮ ማለት ነው። እናም ምርጥ ድሎችን ፈጥሮ ነበር ቡካዮ ሳካ፣ ሊጠቀሙበት አልቻሉም እና ከቦታቸው አልተገኙም የአርሰናል ተጫዋቾች። እና እንደዛ ሆኖ ወደ ኋላ ሆኖ ፕሬስ ስላላደረገ ሊቨርፑል አርሰናል የመጫወቻ ስፔስ እነ ሳሊባ፣ እነ ጋብሪኤል፣ እነ ራይስ፣ እነ ዙቢሜንዲ በቃ ብዙ ስፔስ ነበር ሲያገኙ የነበረው ለመጫወት ማለት ነው። ወደፊት ተጭነው ሳሊባ ስንቴ ነው የጎል ዕድል ለመፍጠር ሰከንድ ቦል ሲያቀብል የነበረው ብዙ ጊዜ ነው። እናም ማለት ነው እንደዛ ስለነበር ለአርሰናል ተመችቶ ነበር። እስከ ረፍት ምርጥ ነበሩ የአርሰናል ተጫዋቾች። በሁለተኛው አጋማሽ ይህ አጫወት የሊቨርፑል ተለወጠ። ምን ማድረግ ጀመሩ? እነሱ መጀመሪያ የሚከላከሉ ከፔናልቲ ቦክስ ቆይ ብያቸዋለሁ አይደል? ከዛ መእተው መሃል ሜዳ መከላከል ጀመሩ። መሃል ሜዳም ተከላክለው ፕሬስም ጀመሩ ማለት ነው። ፕሬስም አያደርጉም ነበር። መሃል ሜዳ መእተው መከላከል ጀመሩ። ከዛ በፍጥነት ነው በቃ ፕሬስ የሚያደርጉ በፍጥነት በጣም ፈጣን ፕሬስ ነበረ። እንደዛ ሲያደርጉ በቃ የአርሰናል ተጫዋቾች መጫወቻ ቦታ ያጣሉ። ወደ መስመር ወይ በሳሊባ ያወጣው ወይ በጋብሪኤል ያወጣውና ቀጥታ ረጅም ኳስ ይጠቀማል ጋብሪኤል ወይ ሳሊባ። እንደዛ ሲያደርግ ለራሳቸው ነው የሚደርሳቸው። ራሳቸው ደግሞ ቨርጂል ቫን ዳይክ ነው፣ ፓስ ላይ ምንም ችግር የለበትም። በቃ ምርጥ እያደረገ ነው የሚጫወተው። በቃ በተጫዋቾች መሃል 3-4 ተጫዋቾችን በአንዴ እየገደለ አርሰናልን ሲያስጨንቁ ነበር ማለት ነው። ኦን ታርጌት እኮ የለም ሊቨርፑል ያደረገው፣ ግን እንደዛ እያደረጉ አርሰናልን ሲያስጨንቁት ነበር። የማታው እኔ ቁልጭ ብሎ የታየኝ ታክቲክ ይህ ነው ማለት ነው። ጨዋታውን ደግማችሁ አይታችሁ ልትወቅሱ ትችላላችሁ።